ኦኬ የተወደዳችሁ ወገኖች በተለያየ ዓለም ክፍል ውስጥ የምትገኙ እኔ ወንድማችሁ ዮሴፍ ይባላለሁ። አንድ እውነት ዛሬ እንነጋገር ወይም እንወያይ በጣም ይጠቅመናል ይረዳል። ለምን ይሄ አሁን የምንነጋገረው እውነት ወይም እኔ የሚመሰከረው እውነት ለዘላለም የሚኖር ነው። እኔ ይሄንን ሲናገር ምንድነው ማለት የፈለኩት እኔ ኃላፊ ነኝ ወይም ሰው ነኝ። እድሜ አጭር ነው ግን አጭር ያይደለም የእግዚአብሔርን እውነት እግዚአብሔርን ወንጌል እናገራለሁ። ስለዚህ ለእናንተ ያለው ምስክርነት ምንድነው ከተባለ በዚህ በእግዚአብሔር ቃል ውስጥ እንግዲህ ይሄንን ቃል የሚያምን ብዙ ህዝብ አለ። በዚህ ቃል የታመነ ቃሉን አምኖ ከእግዚአብሔር የዘላለምን ሕይወት የተቀበሉ ብዙዎች አሉና በዚህ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ የእግዚአብሔር ቃል እንደዚህ ይላል እና ክፍሉን በጌታ ስም አነባለሁ። እንዲህ ይላል እንደዚህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና